በጎ አድራጎት ላይ ቻሪቲ ዊንግ ላይ ፕሮግራም ስራዎችን ትምህርት ቤቶችን ጤና ላይ የሚሰሩትን ፋርማሲዎችን 17 ብራንቾችን በዞን ውስጥ ያሉ 16 ከዞኑ ውጪ ደግሞ አዲስ አበባን ጨምሮ ሌሎች ላይ ሳተላይት ኦፊሶችን እስከ ሰሜን አሜሪካ ድረስ ያሉትን ማህበራትን ወይንም አባላትን በማደራጀት በማሰባሰብ መዋጮ በማሰባሰብ የፕሮግራም ስራዎችን በማስኬድ ክረምት ሲመጣ ደግሞ የክረምት በጎ አድራጎት ስራዎችን በማሰባሰብ አዲሽናል ደግሞ ለተማሪዎች አንድም ተማሪ ከትምህርት ገበታ አይቀር የሚለው የትምህርት ቁሳቁስ ማሰባሰብ ሂደት ላይ የተለያዩ ስራዎች ላይ በጣም ኢንጌጅድ ሆኖ ይሄን ፋሲሊቴት በማስተባበር ያለ ነው። ስለዚህ ቢዝነሶቹ እንዴት ተገናኙ ከተባለ ሁሉም ቢዝነስ እርስ በራሱ ተገናኝቶ ቢዝነስ ቱ ቢዝነስ ፕላን ይዞ ለምሳሌ እርሻ ያመርታል። ቲማቲም ካመረተው ነጭ ሳር ሆቴል ይገዛል። የነጭ ሳር ሆቴል ተረፈ ምርት አዞ ራንች ይላል። ለምን እዛ ለአዞ የምትመግበው ለአሳማ የምትመግበው አለ። እዚህ የጉጌ ኢንተርፕራይዝ አለ። የጉጌ እንስሳት ማደለቢያ አለ። ማሳ አለን እርሻ ላይ እሱ ከዛ ይወስዳል ከዚህ ይወስዳል እያለ እርስ በርሱ ተገናኝቶ በደንብ ተሳስሮ እንዲሄድ ታስቦ በዛ ኮንሰፕት የተሰራ ነው። ስለዚህ ይሄንን በበላይነት በደንብ አድርጎ ይዞ እየመራ ያለው አቶ ዳዊት ዳኜ ይባላል። የሰው ህይወትን የሚቀይር የዕለት ተዕለት ኑሮን የሚያሳይ ከሰዎች እና ለሰዎች ምንነት የሚሆን ስራ ነው እየሰራቸው ያለው እርሻ። በወተር ሚሎን ዘሩን የማግኘት ሁኔታ ከየት ነው ዘሩን የምታገኙት ነው? የአባላትን ክፍያ አለ። የሁሉም 750 ሺህ በላይ የሚደርስ አባል በሙሉ በአመት አንድ ጊዜ ይከፍላል። የጋሞ ዴቨሎፕመንት አሶሲዬሽን በአርሶ አደሩ ላይቭሊሁድ ላይ ያመጣው ቼንጅ ለውጥ እንዴት ነው? ፕሮስፐረስ የሆነ ማህበረሰብ ተፈጥሮ ማየት ነው። በእጃችን በአሁኑ ሰዓት ቋሚና ኮንትራት እርሻው ኢንተርፕራይዙ ብቻ ወደ 160 ምናምን ሰራተኞች አሉ ቋሚ ደረጃ ላይ። ከዛ ባለፈ ከ600 በላይ ጊዜያዊ ሰራተኞች አሉ። ስለዚህ በዚህ ልክ ለከተማው ህብረተሰብ ለሌሎች ቬጂቴብል እንደምናቀርበው ሁሉ ቬጂቴብሉን ዲስካውንት አድርገን ነው የምናቀርበው። የኛ እርሻ ቅድም እንደገለጸው በቬጂቴብልና ምርተ ለህብረተሰቡ እና ለአርሶ አደሩ እያቀረበ ይገኛል። ከነኚህ ነገሮች ውስጥ አንዱና ዋነኛው ምርጥ ዘር ላይ የምናደርገው ስራ ነው ማለት ነው። ምርጥ ዘር ስራዎች ላይ ቅድም እንደተገለጸው ሁለት አይነት ዝርያዎች አሉ። ምርጥ ዘር ሲባል አንደኛው ኦፕን ፖሊኔተር ምንለው ኦፒቪ ምንላቸው ቫራይቲዎች አሉ። እንደ መልካሳ 1 2 3 የተባለ የሚጠቀሱ ዝርያዎች አሉ። ሌላው ደግሞ ቤች ባኮ ሃይብሪድ የሚባለው ማለት ነው። ቤች ባኮ ሃይብሪድ የሚባለው እነኚህም ደግሞ ሃይብሪድ የሚባሉ ያ ማለት ወንዴና ሴት የተዳቅሎ የሚወጣው ጄኔሬሽን ማለት ነው ሃይብሪድ የሚባለው ያ አለ። ሶስተኛ ደግሞ እንደ አዲስ የመጣው አሁን በባየር ላይፍ ሳይንስ የቀረበው ዲኬ 777 የሚባለው ዝርያ ማለት ነው። እነኚህ ሶስቱን አይነት ዝርያዎችን በማሳችን ላይ ያባዛን እንገኛለን። ምርጥ ዘር ብዜት ፍቃድ ካገኘን ከ2015 ጀምሮ በየአመቱ ከ3000 ኩንታል በላይ እያመረትን ለአርሶ አደሩ እያቀረብን ነው የምንገኘው። ይሄ ማለት አርሶ አደር ጋር ያለውን ፍላጎት ሙሉ በሙሉ ባናሟላም ግን ከአመት አመት ምርታችንን እየጨመር የዘር ጥራት እንደሚታወቀው ዘር ዋና ነገሩ ጥራት ነው። ዘር ጥራት ነው የሚባለው። ስለዚህ ጥራትን መሰረት ባደረገ መንገድ ስራዎችን እየሰራ እንገኛለን። ፕራክቲካሊ የሰው ህይወትን የሚቀይር የዕለት ተዕለት ኑሮን የሚያሳይ ከሰዎች እና ለሰዎች ምንነት የሚሆን ስራ ነው እየሰራቸው ያለው እርሻ። የምግብ ነገር ወሳኝ ነው። ስለዚህ ልማት ማህበሩ እውነትም ከሰው ለሰው የሚል ነው የተረዳሁት። በቃ ደስተኛ የምትሆኑበት ጥሩ ስራ እየሰራችሁ ነው። ላመሰግናችሁ ፈልጋለሁ። ከዛ ባለፈ አሁን አብረን ልንሰራቸው የምንችል አሁን ከእርሻ ለምሳሌ በቆሎ እርሻውን ሲሰሩ ለሞስ ኢንፑት ያስፈልጋቸዋል። ለፕሪ ኢመርጀንሲ በቆሎ ለምሳሌ የሚያስፈልጉ እነዚህ ዱዋል ጎልድ፣ ሜዝ፣ ፕሪማግራም ፖስት ኢመርጀንሲም ደግሞ የሚያስፈልጉ ኢንፑቶች አሉ። ፔስቲሳይድ፣ ኢንሴክቲሳይድ፣ ሄርቢሳይድ የሚባሉ ለቬጂቴብሉም ስፔሻሊ ደግሞ ለበቆሎ ሰፊ ስራ ስለምሰሩ ከየት ነው የምታገኙት?
ኢቭን ዲማንድ ካላችሁ እኛ አሁን የፐርቼዝ ፕሮሰሶች ላይ ነን ያለነው። ፎር ዘ ኔክስት ሲዝን ልናቀርብላችሁ እንችላለን። ሶርሱ ራሳችሁንም እንዲሁ ሎካል ማርኬት የምትገዙት ወይስ ራሳችሁ ታስመጣላችሁ የሚለውን ነገር ብታነሱልንና ኢንፑት ጋር ተያይዘው ሁላችሁ ያነሳችሁት ነገር ሪልኛ ትልቁ ችግራችን ኢንፑት ነው። ባይ ዘ ወይ እርሻ ያለው ሰው በአሁኑ ሰዓት ትልቁ ችግር እንደ ሀገር ኢንፑት ጠፍቶ አይደለም አለ። ነገር ግን እኛ ህጋዊ ተቋም ነን። እንደ ማንኛው ከገበያ ዝም ብለን ገዝተን ይዘን መግባት አንችልም። ስለዚህ አሁን እናንተ ጋር ያለው ነገር ወይዘር ኢንፑት የተኛው ዘር ይሁን ፔስቲሳይድ ይሁን ሄርቢሳይድ ይሁን ለኛ የሚጠቅመው ነገር ከዚህ በኋላ ቅድሚያ የምንሰጠው እኛ እናንተ ጋር ነው። ከእናንተ ጋር በደንብ እንሰራለን። ህጋዊ ተቋም ናችሁ፣ እኛ ህጋዊ ተቋም ነን። እናንተ ጋር ያላገኘ ነው ወደ ውጭ የምንወጣው ከዚህ በኋላ። ይሄ ለኛ በጣም ቤስት ቻንስ ነው ብዬ ነው የምወስደው እኔ። የኦሮሚያ ልማት ማህበር ተብሎ ያለ ማህበር አለ። ያንን ያለው በክልሉ ያለው ህዝብ ሁሉ በአመት የሚከፍለው መዋጮ አለ። ለዚህ ማህበርስ ከህብረተሰቡ የሚሰበሰብ መዋጮ አለ ወይ የለም? ያ ከሌለ ደግሞ ከዚሁ ምርት የሚገኘው ባጀት ብቻ ይሄንን ማህበር ችሎ ለሰራተኛ ደሞዝ ችሎ ለሁሉም ነገር ወጪዎችን ችሎ ይሄን ማህበር ማስተዳደር ይችላል የሚለውን ጥያቄ ለመጠየቅ ነው። አመሰግናለሁ። የአባላትም ክፍያ አለ። የሁሉም 750 ሺህ በላይ የሚደርስ አባል በሙሉ በአመት አንድ ጊዜ ይከፍላል። ለምሳሌ ያህል የመንግስት ሰራተኛ ዞኑ ውስጥ ሲኖር 1200 ብር የፕላቲኒየም አባል ነው ብሎ ይከፍላል። ከዞኑ ውጪ ክልል ላይ ያሉት በኃላፊነት ደረጃ ያሉት መነሻው ነው ይሄ እስከ 2400 ብር። ከዛ ደግሞ እኔ 2 ሚሊዮን ብር ከፍላለሁ የሚልም ካለ 2 ትሪሊየንም ካለ እኛ እንቀበላለን። በጣም አስተማሪ አበረታች የሆኑ ስራዎችን አይተናል። እጅግ በጣም ተደስተናል። በዚህ የተሰማኝን ደስታ መግለጽ እፈልጋለሁ። እንዳለ ሆኖ አንደኛ ያለኝ ጥያቄ ፕሮዳክቲቪቲ ፐር ሄክታር which variety is the best according to you? አሁን ደግሞ የምናገኘው በአማካይ ከ35 በላይ ነው። 546 የሚባለውን ቫራይቲ ነው ያገኘነው። 546 ላይ አሁን እየሰራን በአማካይ ጥሩ የተሻለ ነው። ከ549 ከ140 ጋርም ያም ተመሳሳይ ስለሆነ እሱን እየሰራን ነው ያለነው። therefore more production high የሆነው ግን ዲኬ 777 ነው። ሌላው ድርጅታችሁ በጣም ሰፊ ነው። ስፔሻሊ በአግሪካልቸር የጋሞ ዴቨሎፕመንት አሶሲዬሽን እንዴት ነው በአርሶ አደሩ ላይቭሊሁድ ላይ ያመጣው ቼንጅ ለውጥ እንዴት ነው? ኢምፓክቱን ደግሞ መጀር አድርገናል። እውነት ለማውራት ኮንሳልት የሚያደርጉ ሰዎችን ቀጥረን ምንድነው ኢምፓክት ጋሞ ልማት ማህበሩ በግብርናው፣ በትምህርቱ፣ በጤናው ያመጣ ኢምፓክት ምንድነው ብለን ጥናት ሙሉ አስጠንተናል። ዶክመንትም ጭምራለን ማለት ነው። ስለዚህ በሰርተናል እንደ ልማት ማህበርና ለዚሁም ዝም ብሎ በቃላት ብቻ ሳይሆን ኦፊሻል የሆነ ዶክመንቶችም ስላሉ ሼርም ጭምር ማድረግ እንችላለን እሱን ማለት ነው። አርሶ አደሩን ከማዘመን የአርሶ አደሩን ህይወት ምን ያህል ኢምፓክት አስቀምጣችሁ በምን አይነት ሁኔታ ቀየራችሁ በዋናነት ከአርሶ አደሩ ህይወት ጋር ተያይዞ ያለው ትልቅ የሚባል ነው ማለት ነው። ምርጥ ዘር ለአርሶ አደሩ እናቀርባለን። ለአርሶ አደሩ ምርጥ ዘር ብቻ ሳይሆን ትሬኒንግ እንሰጣለን። ትሬኒንጎችን እንሰጣለን። ሌላ አሁን ስፔሻሊ አሁን ዳይቨርሲፊኬሽን ላይ በጣም እየሰራችሁ ነው። ግን ምንድነው ዋናው የእናንተ ዓላማ የፉድ ሴኩሪቲ ነው ወይስ ደግሞ ምንድነው? ለምሳሌ አልቲሜት ደስቲኒያችሁ ምንድነው የሚለው ነገር የረጅም ጊዜ ቪዥኑ ፕሮስፐረስ የሆነ ኢኮኖሚካሊ ኢምፓወርድ የሆነ ማህበረሰብ ተፈጥሮ ማየት የሚል ትልቅ ግብ ሰንቆ እየሰራ ያለ ልማት ድርጅት ነው ጋሞ ልማት ማህበር። ያየነው ነገር እውነት ለመናገር በጣም አሜዚንግ የሆነ ስራ ነው።
በጣም መመዝገን ያለባቸው ሰዎች ናቸው። እኛም ይሄን ልምድ ማየት እንደዚህ መውሰድ ብቻ ሳይሆን በምን አይነት መልኩ ባለችን ሪሶርስ ላይ እንዴት እንሰራለን የሚለውን ግንዛቤ ወስደናል። ከዚህ ባሻገር ቅድም እንደዚሁ በውይይታችን ውስጥ ለአካባቢውና ለአባሎቻችን ቅድሚያ እንሰጣለን፣ ከነሱ ካለፈ ብቻ ነው ወደ ውጪ ገበያ እናደርሳለን የሚል ሀሳብ ሰምቻለሁኝ። ያየሁት ማሳና የእናንተን አባል ሳነጻጽር ግን ለሀገርም የሚደርስ ማሳ ይዛችሁ ለጋሞ አባል ብቻ ማለቱ እንዴት ነው? ማርኬት ዋይስ እናስበው በምን አይነት እሳቤ ነው የሚል ነገር ጥያቄ ስለፈጠረብኝ ነው። ፍሬሽብል የሆኑ ጉዶች ቶሎ የሚበላሹ ጉዶች ብቻ ነው እዚህ ምድር እያቀረብን የምንገኘው። በብዛት አብዛኛው ማጆሪቲ ከ70% በላይ ለናሽናል ማርኬት ነው እያቀረብን ያለ ነው። እውነት ቅድም እሱ ብሎታል። አዲስ አበባ ላይ የኃይሌ ጋርመንት የባናና መሸጫ ሱቅ አለን። ኮልፌ ላይ የአርባ ምንጭ ኦርጋኒክ ሙዝ ከዚህ ቀጥታ በመኪና ወስደን እንሸጣለን። ኮልፌ ላይ እንሸጣለን፣ ቃሊቲ ላይ እንሸጣለን። ስለዚህ ሾፖች ለአዲስ አበባ ማህበርም ጭምር ነው ያቀርብን ያለን። እኔ የኦሮሚያ ልማት ማህበር የዞን ኮሚቴ ሰብሳቢ ሆኜ ለ8-9 ዓመታት ሰርቻለሁ። ልማት ማህበራት የምናውቀው ጤና ላይ፣ ውሃ ላይ፣ ኢሪጌሽን ላይ፣ ኢንፍራስትራክቸር ዴቨሎፕመንት ላይ እንጂ እንዲህ አይነቱን ነገር በብዛት አይሰሩም። እንዲህ አይነቱን ነገር መስራታችሁ ለብዙ አርሶ አደር ይሆናል፣ ማልቲፕላየር ኢፌክት ስላለው በጣም መሰገን። ሌሎችም እንዲያስቡበት። እኛ ስንቋቋም ጀምሮ ኮኦፐሬቲቭ ፌዴሬሽን ከግብርና ጋር የሚያያዙ ነገሮችን መስራታችን ሕገ ደንባችንም ስለሚያስገድደን እኛ እንሰራለን። ግን ሌሎች የልማት ማህበራት የእናንተን ፈለግ እንዲከተሉ በማድረግ ጥሩ ጅምር ስለሆነ በዛም በኩል እናንተን ማመስገን እፈልጋለሁ።